ሰላም እንዴት ናችሁ? የኔ ውድና እንቁ ተወዳጅ ቤተሰቦች ደህና ናችሁ አላችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ ያው ቪዲዮ ለመስራት አልተመቸኝም። ሳይመችኝ ቤት ውስጥ ሆኜ ነው እየቀረስኩላችሁ ያለሁት እና አይኑ አላቅም ምን ብዬ መጀመርና መናገር እንዳለብኝ። ሲቀጥል ብዙ ሰዎች እያዩ ነበረ። ዞላን ወንድምሽ ነው እያላችሁ ነበር። በእናት ነው በአባት ወንድም ያረጋችሁት ለኔ። አንድ ነገር የምነግራችሁ ነገር ቢኖር ከምን ነገሩን ከመጀመሪያ በፊት መናገር የምፈልገው ነገር ቢኖር ዞላ ለኔ ስል ነው እዚህ ነገር ውስጥ ሁላ መግባት አይፈልግም ነበር። ሁሉን ነገር እያወቀ ነው ዝም ያለው። እንደነገራችሁ ስሉንም ይሳለው እሱ ነው ሁሉን ነገር። አመናችሁ አላመናችሁ ሜቢ መልስ ከሰጣችሁና ካልሰጣችሁ አላቅም። ቤኪን አውርቶት ነበር ከነብሩ በፊት ቤኪን ነበር የሳለው። ቤኪን ነበረ ቪዲዮ ሊሰራለት የነበረው ምናምንና የተስማሙት እና ወንድምሽ ለምትሉ ሰዎች አይኑ እግዚአብሔር እሱ የመሰለ ወንድም ቢሰጠኝ እድለኛ ነኝ። ያው አሁን ላይም እንደ ወንድሜ ነው፣ ግን እነሱን ለማሳደብ ለመናገር ምናምን አይደለም። እነሱ ስርዓት ያጡ ሰዎች ናቸው ወንዶቹ። ብዙዎች እንደዚህ ስል ሀይሚን የተናገርኩ የሚመስላችሁ ሰዎች አላችሁ። ሀይሚን ተናገርኩ የሚመስላችሁ ሰዎች እኔ ሀይሚን መቼም አልናገርም። ይሄንን እንድትሰሙ ፈልጋለሁ በደንብ። ብዙ ዞላ ላይም ብዙ ነገር እየደረሰ ነው፣ ማስፈራሪያ ምናምን። ሰሞኑን ለዛ ነው ቪዲዮ መስራት ያልቻልነው። እኛ ማንንም ፈርተን አንቆምም። እግዚአብሔር ጠበቃና ከለላችን እሱ ነውና እኔ ብቻ ብዙ ነገር መናገሩላ አስጠልቶኛል። ላልካችሁ ከዚህ በፊት ቪዲዮ አልሰራም ስለነሱ ብዬ ነበረ። ኮሜንታተሮች ኧረ በኢየሱስ ስም አይደረግም። የሰው ልጅ እናንተ ምን ታውቃላችሁ? እስቲ እውነት ልንገራ እናውራ ከተባለ እኮ እንደዚህ ቁጭ ብለን እናውራ ከተባለ እኮ እነሱን አታውቋቸው። የምታውቋቸው በካሜራ ነው። በአካል ማንም አያውቃቸውም። ካሜራ ላይ ያላቸውን ነገር እና በአካል ያላቸውን ነገር ማንም አያውቅም። እኔ በዚህ ስራሽ ምናምን እግዚአብሔርን እመቤቴን እኔ እውነቱን ስለተናገርኩ ነው እንደዚህ እየጠላችሁኝ ያላችሁት። ኦፍኮርስ ይገባኛል። እውነታ ያለው ሰው ሊወደድ አይችልም፣ ሊከበር አይችልም። ይገባኛል። ለዛም ነው ዝም ብዬ ያለሁት እና እባካችሁ ከቻላችሁ እኔ ነገር ያለው ከዚህ በፊት ማትወድኝ ከሆነ አትጻፉልኝ፣ ማትወድኝ ከሆነ ሰብስክራይብ አታርጉኝ። እኔ ፈጣሪ ያለልኝን እንጀራ እበላለሁ። ይህም ብዬ ነው ማስበው። አለመጻፍ እኮ ይቻላል። እኔ ኮሜንት ኦፍ ማላረገው እኮ ማድረግ አቅቶኝ አይደለም፣ ግን ኦፍ ማላረገው እኔ የሚወዱ ሰዎች አሉ። ይህና ዞላ አንድ ላይ ስንመጣ ደስ የሚላቸው ሰዎች አሉ። እነሱ ሰዎች ማክበር ስለምፈልግ ነው። እነሱ ሰዎች ጥሩ የሚጽፍልን ነገር ስላለ እነሱ ማዳመጥ መስማት ስለምፈልግ ነው። ብዙ የሚሉን ነገር ስላለ እነሱ መስማት ስለምፈልግ ነው። ከገባችሁ ማለት ነው። እንዴ እኔ ምን አገባኝ? እመኑኝም አትመኑኝም የሚያምነኝ ሰው ይመነኝ። እመቤቴን እኔ እናቴ እንደዛ ያወራቻቸው ያላመናችሁ እኔ እንድታምኝ አልጠብቅም። ምክንያቱም እናቴ ነች። እኔ የፈለገ ነገር ቢሆን ማለት ድንግልን ማላለገው ነገር ቢሆን ለገንዘብ ወይ ለእንትን ለእይታ ብዬ እናቴን ሚዲያ ላይ አላወጣም። ያኔም እነሱን ስለ እናቴ ነገርኳቸው። እናቴን በቃ ቢችሉ የሚያግዙበት ሁኔታ ላይ ስለነበረች ነው። እንዴ እውነት የተናገረችው ነገር እኮ ሁላ እውነት ነው። እንዴ ሕክምና ላይ ነች። አሁን ታማለች፣ ሕክምና ላይ ነች። ከዚህ ሰርጀሪ ተሰርታ ከሞት አፋፍ ነው የተረፈችው። እሱ ማን ስለሆነ ነው እናቴ ፊት ለፊት ሄዳ እየለመነችው ረግጧት ብዙ ነገር የሚናገር? የሰው ልጅ እኔን እኮ አያውራኝ። እኔ ልጅ ነኝ። ሜቢ በሱ 2 አመት ነው ማንሰው፣ በ2 አመት ቢበልጠኝ ነው። እኔ እንደፈለገ እሺ ናቀኝ። እናቴ ስታለቅስበት እናንተ አይታችኋል? አላያችሁ? ማንም ነው ያላየው። እንዳለ ካስፈራሪኝ ሰዎች ጋር አውርተናል በውስጥ። ማንም ሰው ጣልቃ እንዳይገባ ብያለሁ። ምክንያቱም እነሱ የሚያውቁት ነገር የለም። ነገሩን የሚያውቁት ቤኪ፣ ብሩክ፣ ሚፍታ በቃ ነገሩን የሚያውቁት። ምክንያቱም ከእነሱም ጋር ሄደን ስላወራል። እኔ ብዙ ነገር መናገር አልፈልግም። ድንግልን ቪዲዮ ሲሰራልኝ የነበረ ሰው አለ። ብዙ ነገር መቼም እኔ ዞላን ያመጣሁት አይ ነው አላቅም እንዴት
እንደምታምኑ ማመን እንደምፈልጉም ስላልገባኝ ነው ዞላን ያመጣሁት ራሱ ማለት ነው። ብቻ አይዶን ነው ኮሜንት የምጽፉ ሰዎች እኔ ጻፋችሁም አልጻፋችሁም ማለት ነው አልቀርም ቪዲዮ ከመስራቴ። እንዳልኳችሁ ነው ሰሞኑን ብዙ ነው እየደረሰብን ያለ ነገር አለ። እሱን ነገር ለማለፍ እየሞከርን ነው። ስለዚህ እባካችሁ ተው። እኛ ልጆቻችሁ ብንሆን ነው እግዚአብሔር ልጆቻችሁ ብንሆን ነው ሜቢ እዚህ የተፈጠረው ነገር በአካል አብራችሁ ሆናችሁ ብታዩ ኖሮ ትረዱ ነበር። እናቴ በእነሱ ምክንያት ያለችበትን ቁስል ብታውቁ ኖሮ ትረዱ ነበር። ሁሌ ቪዲዮ ላይ የምታለቅሰው ለምን ይመስላችኋል? ውስጧ ብዙ ህመም አለ። የሰው ልጅ በሰው የሚለውን ተውትና ልጃችሁ በሚሆን ሰው ዲስሪስፔክት ስትደረጉ ምን አይነት ስሜት ነው የሚሰማችሁ? አይኑን ብሩክ እንደዚህ ያደረግ ምናምን እንደፈለጋችሁ እኔም እኮ እንደዚህ ታደርጋለች ውሸት አምነሽ ብል እንዳላችሁ ይላ እሱን አያረግም ትሉታላችሁ። እውነት ነው እግዚአብሔርን እውነት እዚህ ጋር ሆናችሁ ቢሆን ኖሮ ግን ሁላችሁም ከኔ ጎን እንደምትሆኑ ስለማቅ ነው። ግን ያው እኔ አልታመንማ። እኔ ፌመስ አይደለሁማ። እኔ ለምን እታመናለሁ? እኔ ዝም ብለው ሰው አይደለም። ልትንቁኝ ምን ልትሆን ትችላላችሁ? እኔ አንዲት እህቴ ልታግዘኝ ስትል አካውንት እንኳን የለኝም። እመቤቴ አካውንት እንኳን የሌለኝ ሰው ነኝ። እንኳን በእነሱ ዋሽቼ እንትን ለማለት እዚህ ቪዲዮ ለመስራት የሚቀይረው ልብስ ከሰው መዋሰው ነኝ። እንደዚህ አይነት ሰው አይደለሁ። ክብር ያለኝ ሰው ነኝ። ክብር ባይኖረኝ እኮ ሴት ነኝ አይደለ? ብዙ ነገር ማድረግ እችላለሁ። የተከበረች እናት አለችኝ። ደሟን አፍስሳ ህይወቷን ሰውታ ያኖረችኝ እናት አለችኝ። እና እባካችሁ በእናታችሁ እኔ በጣም ብዙ ነገር መናገርም አልፈልግም። እኔ ቻናሌ አይታይ አይሂድ ከፈለገ ማይሆን አማርኛ አትናገሩ፣ ማይሆን ነገር አትጻፉ። እኔ በአይን እንኳን አውቃቸዋለሁ ለእኔ ጥሩ ጥሩ ነገር የሚሉትን ሰዎች። የፈለጋችሁትን በለ፣ የፈለጋችሁትን አድርጉ፣ የፈለጋችሁትን እንጃ። እኔ ብቻ ከአቅሜ በላይ የሆናችሁ ነው። አይኖ እዚህ ስራ ላይ ስንሆን ብዙ ስድብም ብዙ ጥሩ ነገርም ብዙ መጥፎ ነገርም ይመጣል። ግን እኔ ላይ በጣም አከፋችሁት። እሱ ይዟቸው የሚመጣው ሴቶች ላይ እንኳን እንደዚህ አላረጋችሁ። እኔ ቪዲዮ እኮ አያለሁ አማ ላይ እንዳይመስላችሁ ቪዲዮ አያለሁ። እና እሱ ይዟቸው የሚመጣ ሴቶች ላይ እንደዚህ ያልሆናችሁ። እኔ ላይ ለምን እንደዚህ እንደሆናችሁ እግዚአብሔር ያውቃል። እኔ ብቻ ሁላችሁንም አከብራለሁ። እኔ ዞላም ወንድምሽ ላላችሁ ከዞላ ጋር እንገናኝ። ከዞላ ጋር ሁሌ ወንድሜ ቢሆን ኖሮ ሁሌ ቪዲዮ መስራት አይቅተን። ብዙ ኮንተንት ብዙ ሀሳብ እያለን ብቻ መናገርም አልችልም እንደዚህ አይነት ነገር እኔ ብዙ ብቻ ቤተሰብ እወዳችኋለሁ፣ እከብራችኋለሁ። ቀጥታ እንደዚህ ሆኜ ስለመጣው ምናምን ብቻ ቀጣይ ሌላ ቪዲዮ ላይ እንገናኛለን። ሁሉ ነገር ይረጋጋና እናወራለን። እንወዳችኋለን። ከዞላ ጋር አብረን እንመጣለን። እስከ ቀጣይ ቪዲዮ ድረስ ደህና ሁኑልኝ።